ሁሌም ብሰራው የማይሰለቸኝ የዶሮ አረስቶ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ሀገሬ ልጆች? ዛሬ ደግሞ ለየት ያለ የዶሮ አረስቶ ከአትክልት ጋር ነው ይዤላችሁ የመጣሁት። ትወዱታላችሁ፣ በጣም አንደኛ ነው። አሁን ወደ የሚያስፈልጉን ነገሮች እንሂድ። በመጀመሪያ እዚህ ጋር ዶሮ አዘጋጅቻለሁ። አንድ ዶሮ እንተጠቀምኩት። ከዛ መካከል ላይ በቢላዋ ትንሽ ቆርጬዋለሁ። ስናቀርበው ምርጥ ዲኮር ይሰጠናል። ከዛ ደግሞ ቅመሞች ወደ ውስጥ እንዲገቡ ይረዳናል ማለት ነው። እንደምታዩት በደንብ ታጥቧል። ያው ይሄ ቀይ ሆኖ የሚታያችሁ የዶሮ አጥንት ነው። አላስፈላጊውን ፓርት ወገቡ ላይ ያለውን አውጥቼዋለሁ ማለት ነው። ከዛ እዚህ ጋር አትክልት አለኝ፣ ፋሶሊያና ካሮት እንዲሁም ደግሞ ድንች ነው ያዘጋጀሁት። እዚህ ጋር ደግሞ የምሰራበት ሳህን ነው ያለኝ። ከዛ እዚህ ጋር ቅመሞቹ ኦርጋኖክ፣ ፍልፍል አስወድ፣ የተፈጨ የቀይ ሽንኩርት ዱቄትና ባብሪካ 7 አይነት ቅመም፣ ከዝበራ፣ ትንሽዬ እርድና የተፈቀፈቀ የሎሚ ፍቅፋቂ ነው ያደረኩት። የሎሚው ጭማቂውም አለኝ። እነዚህን ነው ያዘጋጀሁት ማለት ነው። ከዛ ቅመሞቹን ከጨመርኩ በኋላ ከላይ የምጨምረው ሎሚና ዘይት ነው የምጨምረው። ዘይት አላበዛም፣ እንደምታዩት ትንሽ ነው። ከዛ ጨው ሁሌም እንደምላችሁ እንዲያስፈልጊነቱ። ከዛ እርጎ እንጨምራለን። እርጎ 2 ማንኪያ ነው የተጠቀምኩት፣ ወይንም ደግሞ ዚባዲ። ከዛ እንደዚህ እናደርግና በደንብ እናዋሂደዋለን፣ ቅመሞቹ ባንድ እንዲደባለቁልን። ከዛ በመቀጠል ዶሮአችን ነው የምንጨምረው። ዶሮ በደንብ ታጥቧል፣ በሎሚ በከል ታጥቧል፣ ሽታ እንዳያመጣብን ማለት ነው። ከዛ ወገቡን ደግሞ ያነሳሁትኝ ስለማልፈልገው ነው። ሲቀጥል ደግሞ እንደዚህ ሲሆን ምርጥ ዲኮር ይሰጠናል። ከዛ የምሰራበት ሲኒያ ላይ አርጌ እንደዚህ አረኩትኝና አሁን ምንድነው የማረገው? በአልሙኒየም ነው የማለብሰው እንደምታዩት። ከዛ አትክልቱን ደግሞ በመቀጠል እንደዚህ አድርግና እዚሁ ሰራሁበት ሳህን ላይ ነው የማረገው ሳልቀይር ማለት ነው። ከዛ ፍልፍል አስወድ፣ ባብሪካ፣ ትንሽዬ ዘይት፣ ጨው ብቻ ነው የምናረገው። ሌላ ምንም አይነት ቅመም አንጠቀምም ዶሮ ላይ ስላደረግን ማለት ነው። ከዛ አሁን እነዚህንም እንደዚሁ እናቀላቅልና ሲኒያ ቫይሪክስ ላይ እዚህ አዘጋጅቻለሁ። እሱ ላይ አደርግና በአልሙኒየም ጠቅልሌ ለ1 ሰዓት ተኩል ያክል ፍሩም ውስጥ እናስገባዋለን። 250 ዲግሪ ላይ አድርገን ማለት ነው። አያችሁት? አሁን ደግሞ ሲበስል እንገናኛለን። አሁን እንደዚህ ቆንጆ ሆኖ በስሎልናል። እማቀርብበት ሲኒያ ላይ አድርግና ደግሞ እንገናኛለን። ቆንጆ ሆኖ በስሎልናል። አያችሁት? በጣም ነው የሚያምረው። ብዙ ልጆች ቪዲዮዎችን ክፈቹ እንድነው አርደው እያላችሁኝ ነው። እሺ ከፍተዋለሁ፣ እየረሳሁ ነው ብዙ ጊዜ። በጣም ይቅርታ፣ ቪዲዮውን ትፖስት እረሳዋለሁኝ ወላሂ ላዚ እና ለዛ ነው እንጂ የክፋት አይደለም፣ አፉ በሉኝ።